በአካባቢው ገበያ ውስጥ በቀላሉ የሚገኝ ዋጋው ተመጣጣኝ የሆነ ነገር ግን የምግብ መፈጨትን የሚያሻሽል፣ ቆዳን የሚያጠራ፣ የሰውነት በሽታ የመከላከል አቅም በተፈጥሮ የሚያጠነክር አንድ ፍሬ አለ ብሎትስ? ይህ ተጨማሪ ምግብ አይደለም፣ ውስብስብ አመጋገብም አይደለም። እሱም አንድ ፍሬ ብቻ፣ ፓፓያ። አሁን እስቲ ስለዚህ ጉዳይ አስቡ። ከተመገቡ በኋላ ምን ያህል ጊዜ የሆድ መነፋት ስሜት ይሰማዎታል? ያለ በቂ ምክንያትስ ምን ያህል ይደክሞታል? ወይም ደግሞ ምንም አይነት ጥረት ቢያደርጉ ቆዳው ወዝ ባለማግኘቱ ተበሳጭተዋል? አብዛኛው ሰው መፍትሄው ውድ የሆኑ ምርቶች ወይም ጥብቅ የአመጋገብ ስርዓቶች ይመስለዋል። ነገር ግን አንዳንድ ጊዜ መልሱ በጣም ቀላል ነው። ጠዋት ሲነቁ ጥቂት ጣፋጭና ጭማቂ ያላቸው የፓፓያ ቁርጥራጮችን መመገቦን ያስቡ። በጥቂት ቀናት ውስጥ ሆድዎ የመቅለል ስሜት ይሰማዎታል። ያ ከባድና የማይመች ስሜት መጥፋቱን ይጀምራል። ቆዳዎ ትኩስ ይመስላል። ሰውነቶ ለመኖር ምቹ ይሆንልዎታል። ይህ ማጋነን አይደለም፣ በሰውነቶ ውስጥ በትክክል የሚከሰት እውነታ ነው እንጂ። ፓፓያ ሰውነቶ ምግቡን በተሻለ ሁኔታ እንዲፈጭ፣ ጉዳቶቹን እንዲከላከል እና ራሱን ከውስጥ እንዲጠግን የሚረዱ ኃይለኛ ኢንዛይሞችና ንጥረ ነገሮች የተሞላ ነው። ነገር ግን ትልቁ ምስጢር እዚህ ጋር ነው። አብዛኛው ሰው ፓፓያን የሚመገበው ለተሳሳተ መንገድ ነው። ይህ ደግሞ አያውቁትም። ያቺ አንዲት ስህተት ደግሞ ከፍሬው ማግኘት የሚገባውትን እውነተኛ ጥቅም እንዳያገኙ ሊያደርግ ይችላል። በዚህ ቪዲዮ ውስጥ ፓፓያ በሰውነቶ ውስጥ በትክክል ምን እንደሚሰራ እና ጥቅሙን በተገቢው መንገድ እንዲሰጡ እንዴት መጠቀም እንዳለቦት በዝርዝር እናሳያቸዋለን። ፓፓያ ትኩረት እንደሚፈልጉ እንደነዚያ ግዙፍና አንጸባራቂ ፍራፍሬዎች አይደለም። እንደ አፕል ድምፅ ያለው ንክሻ ወይም እንደ ቤሪ ፍሬዎች የታወቀ ዝና የለውም። ዝም ብሎ ለስላሳ፣ ብርቱካናማ እና ረጋ ያለ ጣፋጭ ሆኖ ይቀመጣል። እንዲያውም በጣም ቀላል ከመሆኑ የተነሳ በቁም ነገር ለመመልከት ይከብዳል። ነገር ግን ያ ቀላልነቱ ነው እጅግ ኃይለኛ የሚያደርገው። ፓፓያ ሞቃታማ በሆኑ አካባቢዎች የሚበቅል ፍሬ ሲሆን ሲበስል ወደ ወርቃማነት በሚቀየር አረንጓዴ ልጣፉና በውስጡ እንደ ንጋት ፀሐይ ተደብቆ በሚገኝ ብርቱካናማ ስጋ ይታወቃል። በመሃሉ ላይ ትናንሽ ጥቁር ዘሮች ተከማችተው ይገኛሉ። ብዙ ጊዜ የሚጣሉ ቢሆንም በሚገርም ሁኔታ ጠቃሚ ናቸው። አንድ ንክሻ ሲወሰድ ያለምንም ጥረት ይቀልጣል። ምንም ትግል የለውም፣ ምንም ተቃውሞ የለውም። ልክ ሰውነቶ ወዲያውኑ ምን ማድረግ እንዳለበት እንደሚያውቁሉ ቀላልና የሚያረጋጋ ስሜት ያለው ረጋ ያለ ጣፋጭነት ብቻ። ይህ ደግሞ በአጋጣሚ የሆነ አይደለም። ፓፓያ በመጀመሪያ የመጣው ከመካከለኛው አሜሪካ እና ከደቡባዊ ሜክሲኮ ሞቃታማ አካባቢዎች ነው። ከዚያም ውቅያኖሶቹንና የአየር ንብረቶችን አቋርጦ በመጓዝ በዓለም ዙሪያ በሚገኙ ሞቃታማና ከፊል ሞቃታማ አካባቢዎች መኖሪያውን አገኘ። ዛሬ እንደ አፍሪካ፣ እስያ እና የደቡብ አሜሪካ ክፍሎች ባሉ ቦታዎች በብዛት ይበቅላል። በፀሐይ ብርሃን እየለመለመ ሙቀትን እየመጠጠ እና ያንን ኃይል ወደ ንጥረ ምግብነት እየለወጠ ተፈጥሮ ለንጹህ አመጋገብ ብላ የፈጠረችው ፍሬ መሆኑን ያሳያል። እንደ ኢትዮጵያ ባሉ አገሮች ፓፓያ በቀላሉ የሚገኝ ርካሽና የዕለት ተዕለት ሕይወት አካል ነው። በገበያዎች፣ በጎዳና ዳርቻዎች ትኩስ ሆኖ ተቆርጦና ተዘጋጅቶ ያገኙታል። የተለመደ ነው፣ ተራ ነው። እንዲያም ተራ የሚባል ደረጃ ላይ ደረሰ ነው። እናም ዝቅ ተደርጎ የሚታየው በትክክል በዚህ ምክንያት ነው። ምክንያቱም አንድ ነገር ሁልጊዜ በአቅራቢያ ሲገኝ ሰዎች ዋጋውን መጠራጠር ያቆማሉ፣ በጥልቀት መመልከታቸውንም ይተዋሉ። ፓፓያ በውስጡ ያለውን እውነተኛ ማንነት ትተው ዝም ብሎ ሌላ ፍሬ ብቻ ይሆናል። ሰዎች ከሩቅ የሚመጡ ውድ የሆኑ ፍሬዎችን ለማግኘት በሚሮጡበት ጊዜ በፊታቸው ያለውን ነገር ችላ ይሉታል። ነገር ግን ፓፓያ ምግብ ብቻ አይደለም። ለሰውነቶ የምግብ መፈጨት ስርዓት ጸጥ ያለ ድጋፍ ያደርጋል። ለቆዳዎ ረጋ ያለ እንክብካቤ
እና ለአጠቃላይ ጤናዎ የማይቋረጥ ማበረታቻ ነው። ትኩረት እንዲሰጠው የማይጮህ ነገር ግን በጊዜ ሂደት እውነተኛ ለውጥ የሚያመጣ የድጋፍ አይነት ነው። በውስጡ ያለውን ነገር አይቶ አንዴ መረዳት ሲጀምሩ ፓፓያ መቼም ቢሆን ተራ እንዳልነበረ ይገነዘባሉ። It's a good life. Ooh, yeah.